ይህን ሻንጣ ያዘጋጇት የኔ ልብሶች ናቸው እና ከዚህ ቤት ልወጣ አንተ ደግሞ እዚህ እንድትገባ ነው ይህን ሀሳብ ያመጣሁት። በመጀመሪያ እንዲያዳምጠኝ በደንብ አዳምጠኝ። ከዚህ ቤት ስወጣ እኔ ምንም የሚጎልብኝ ነገር የለም። ቤት መከራየትም ሆነ ቤት መፈለግም ሆነ ሌላ ቤት ለመግባት ሳይሆን እኔ ቤተሰቦች ጋር ሄዳለሁ ለትንሽ ጊዜ ማለት ነው። አንተ ገና ቤት ስትፈልግ ስትንከራተት ማየት አልፈልግም። እንደገና ደግሞ የሙቀ ቤትን ለምደክ ምጓተክ እንደገና ደግሞ የሆነ ስትቸገርም ሆነ ሲደብርህም ወይም ደግሞ ስትንከራተት ማየት አልፈልግም። ጊዜህንም እያቃጠለ ስለሆነ ማለት ነው። ሀሳብ ሰጠውክ። ባለሁለት ክፍል ነው ቤቱ። ስለዚህ አንዱ ክፍል ላይ ይኖር አልኩ። ያን ሀሳብ አልተስማማህልኝም ማለት እሺ። ስለዚህ አሁን ምን እንድስማማ ነው? እሺ ጠራሽ። ምን እንድስማማ አይደል እንገረክ። አሁን ከባለፈው የተለየ ሀሳብ ባለፈው አብረን እንኖር ነው ያልኩክ። ኦኬ። አሁን ደግሞ እኔ ልውጣልክ እዚህ ቤት ረፍት አድርግ። ለኔ ትልቅ ግርማ ኑሮዬ ዳግም መጣፈጡ ታወቀኝ በረከት አግኝቶ ገላዬ ፍቅር አሸነፈው ተረታ ያንተን መውደድ በልጦ። እኔ ምልክ ምንም ወደውን ሽቶ ተቀብተሻል ወይ ጉዴ! አብርሃም አንተ እንዴ ሽቶ ተቀብተሻል? ሽቶ ነው ደስ ይላል ሽቶ እንዴ ቀበይታ አሽከርከው ደረስክ ሙዴ ሄላ አይ ደስ ይላል ጠረኑ እና የምወደው አይነት ሽቶ ነውና ለዛ ነው እኔ የምወዳቸው ነገሮች እያፈላለግሽ ምናምን ነገር እንደዛ አይደለም አብርሃም፣ እንደዛ ነው እየመሰለኝ ያለው ማለት ነው። አብርሃም ምን ይወዳል? ምን አይነት ሽቶ፣ ምን አይነት ምግብ፣ ምን አይነት መጠጥ እያሽኮረመንከኝ ነው እንደዛ ነው የሚመስለው። በስመ አብ የምርክ ነው ሽቶ እንዲደርስ ነው። ምን እኔ ድሮ ማውቀው ከኋላ እንዲህ ሲባል እንደዚህ ያላቀ የምር እኮ ነው። አስጠፋኸኝ እኮ ሽቶሽ ደስ ይላል ለከኝ ብዙ ነገር አስቤ ባይ ዘ ወይ ፈቃደኛ ብትሆን ከዚህ ሽቶ ጋር ዘላለምክን ትኖር ነበረ። የሰው ልጅ ዘላለም አይኖርም ማለቴ ይቅርታ እስከምትኖረው እድሜ ትኖር ነበረ። ሽቶ እንደዚህ እያደረግ አይ ሽቶ እንደዚህ መቀባት እንዳልችል የሴት ነው ሽቶ እና ሽቶ መቀባት ትችላለህ፣ ማቀፍ ግን አትችልም። ምን ሽቶ በጣም አትረበሽኝ የምር። ስለዚህ ፈቃደኛ ብትሆን አይደል ሽቶ ብዙ ነገር እንትን ይባላል እና ግን ደስ ብሎኛል። የሆነ ነገር አስቤ ነበርና አምሮብሃል። አመሰግናለሁ። ምነው ችግር አለ? ኧረ የለም። በጣም ጅል እንዳልክብኝ እኮ አስተያየትሽን አስተካክዬ እንጂ መች ካሜራ ደቅነሽ መች እኔ ሸመኛ ሰው ነኝ አፍራለሁ ምናምን እና ምን አደረኩኝ ነው እኮ ምን የሚያደርጉት ነገር የለም። አንቺ አስተያየትሽን አስተካክዬ እሺ። የምር ቢሆን ነገር አይን እያየሽ ይመስለኝ ስነ ስርዓት። እሺ እንዴት ልክ ለማን እሺ በቃ እንደፈለግሽኝ እኔ ያለሽ ጀርባ ልሰጠኝ ነው እንደ መጣኸው? ጀርባ ሳይሆን ወደ ካሜራ ደቅነሻል አይደል? ሰላም በላቸው። ኦዲየንስ ስላለ ነው ከበደክ ያፈርከው። በል ካሜራማን ውጣልና ምን ነው አይ ያፈርከው ኦዲየንስ ነው አይደለም ያፈርከው። ኖርማል ወጣ ሚስጥሩ። እንግዲህ ያዙልኝ ይሄንን አይደል? ምን ነው አለለም ኦዲየንሶቼን እንዴ ስለማፈር አይደለም። አንተም እኮ እንዲህ ያልከው ቅድም እንዴ አደነኩሽ መሰለኝ። አያምርም እንደው እባክህ። ቀሚስሽ ግን ሳይሆን ላይ ያምርብሻል ነው የሚባለው። ቀሚሱ ብቻውን ነው ያማረው? አይ ዋናው ከመስቀያው ነው በርግጥ። እና አመለጠው አብርሃም እና እንዴ ኮራ ይወጣ አራል እኔማ እንዴት ኮራለሁ ጮቀኝ። በደው ይሄን ነገር ካንተ አልሰማም ብዙ ጊዜ ታውቃለህ። ለዛ ነው ማለት እንዴት ነው ደስ ቢለኝም ግራ ሊገባ አይገባም። ይሄን ቃል በሆነ ጊዜ አንዴ ነው የምሰማው። ልወጣ አንተ ደግሞ እዚህ እንድትገባ ነው ይሄን ሀሳብ ያመጣሁት። በመጀመሪያ እንዲያዳምጠኝ በደንብ አዳምጠኝ። ከዚህ ቤት ስወጣ እኔ ምንም የሚጎልብኝ ነገር የለም። ቤት መከራየትም ሆነ ቤት መፈለግም ሆነ ሌላ ቤት ለመግባት ሳይሆን እኔ ቤተሰቦች ጋር ሄዳለሁ ለትንሽ ጊዜ ማለት ነው። አንተ ገና ቤት ስትፈልግ ስትንከራተት ማየት አልፈልግም። እንደገና ደግሞ የሙቀ ቤትን ለምደክ ምጓተክ እንደገና ደግሞ
የሆነ ስትቸገርም ሆነ ሲደብርህም ወይም ደግሞ ስትንከራተት ማየት አልፈልግም።